ገዢ ትርክት አለ። ህብረ ብሔራዊ አንድነቱ የተረጋገጠ ጠንካራ ሀገር መገንባት ይህንን ገዢ ትርክት ከተለያዩ ሜካኒዝሞች ወደ ህብረተሰቡ በማስረጽ ከተሞችን የሚገኙ ወጣቶች ህብረ ብሔራዊነትን ተከትሎ አንድነታችንን የሚያጠናክር የተለያዩ ተግባራት ላይ በንቃት እንዲሳተፉ እያደረጉ ነው ማለት ነው። ገዢ ትርክት የማፍረስ ተግባር በተለያዩ ስራዎች ለምሳሌ በስፖርታዊ ውድድሮች፣ በኪነ ጥበብ እና በመሳሰሉ ተግባራት ማለት ነው። አፍተሩን በከተማችን የሚገኙ ወጣቶች ሀገራዊ አንድነት የሚለው እሴት በተጠናከረ መልኩ እንዲተገብሩት ከልዩነት በላይ እንደ ሀገር እንድንሆን የሚለያዩ አንድ ላይ እንዳንቆም የሚያደርጉ ኢሹዎችን በራሱ በሀገራዊ ምክክሩ የሚፈቱ ጉዳዮች እንዳሉ ሆነው ነገር ግን ለሀገር እድገት በሀገር ጉዳይ ሁሉም አንድ አይነት አመለካከት ይይዝና የሚያቀራርቡ ሴቶች ላይ በስፋት እየተሰራ ነው ያለው። ከዛ በተጨማሪ የተለያዩ የግንዛቤ ማስጨበጫ ስልጠናዎች አሉ። እስከ ወጣቱ ድረስ ዓለም አቀፍ ቀጠናዊና ሀገራዊ የፖለቲካ ሴሚናሮችን አንደርስታንድ እንዲያደርግ በተለያዩ የአመለካከት ቀረጻ ስራዎች ከወጣቱ አለ። ዋነኛው ግን ከተናጠል እውነት ወጥቶ የጋራ የሆነ ሁሉንም ህዝብ የሚያስማማ ሁሉንም ህዝብ ወጣቱ በአንድ ላይ የሚቆምበት መሰል ስራዎች በስፋት ይፈጸማሉ። ከተቀመጡ አቅጣጫዎች ከሰላም አንጻር በኢኮኖሚ ስራ፣ በማህበራዊ ዘርፍ ተቋም ግንባታ አካባቢ ላይ ያሉ አጠቃላይ አቅጣጫዎች የወጣቶች ተሳትፎና ተጠቃሚነትን የሚያጎለብቱ ናቸው። በተለመደው መልኩ የከተማችን ወጣቶች እነኝህን አቅጣጫዎች ለመፈጸም በፊት ከምናደርገው የስራ እንቅስቃሴ ላቅ ባለ ደረጃ በፈጠራ እና በፍጥነት መተናበስ ማለት ነው የተቀመጡ አቅጣጫዎችን በከፍተኛ ሁኔታ ሊፈጸም ኃላፊነት አለብን። ይህንን ለመፈጸም አጠቃላይ ወጣቱ ዝግጁ ነው ብሎ መውሰድ ይቻላል ማለት ነው። የስራ ባህል ቀየር በባለፉት ጉባኤ ከተቀመጡ አቅጣጫዎች አንጻር ኢሚዲየትሊ ወደ ተግባር ተገብቶ ውጤት የመጣባቸው እየማነሳለን ማለት ነው። ከዛ በኋላ ወጣቱ የስራ ባህሉን ለማስተካከል የስራ ዕድሎች ላይ ተሳታፊ እንዲሆን ሌሎች ምርቶችን የሚጨምሩ ተግባራት ላይ ወደ ስራ ለመግባት ሲያደርግ የነበረው ጥረት በጣም ከፍተኛ ነው። ስለዚህ በተለመደው መልኩ የአሁኑ ጉባኤ ላይ የተቀመጡ አቅጣጫዎችን ለመፈጸም በወጣቶች ብዙ ይጠበቃል። ይህንንም ደግሞ በሙሉ ኮንፊደንስ መናገር የምንችለው ከተማችን ወጣቶች የዚህ ጉባኤ አቅጣጫ በአግባቡ ፈጽሞ ከምንመክረው ከምንደርስ ከምንፈልገው ምስልና ሀገራችንን ለማድረስ ዝግጁ ነው። የውስጥ ፓርቲ ስራዎች እንዲጎለብቱ ከፍተኛ ሚና ይጫወታሉ። ወጣቶችን እንደመሆናቸው መጠን የተለያዩ የፓርቲ ፕሮግራሞች ወደ መሬት እንዲወርዱ ውጤት እንዲያመጡ ከዚህ ቀደምም ባሉ ጊዜያት ጠንካራ ስራዎች ሲሰሩ ነበር ማለት ነው። የፓርቲ አደረጃጀቶች ወደ ተግባር ገብተው የሚፈለግላቸው ውጤት እንዲያመጡ የተከናወኑ ተግባራት በጣም ከፍተኛ ውጤት አስመዝግበዋል። ፓርቲ በቴክኖሎጂ የተሟላ አደረጃጀት ፓርቲ ውስጥ ያሉ አደረጃጀቶች በተሟላ መልኩ ፋንክሽናል ሆኖ ስራቸውን የሚሰሩና አጠቃላይ ደግሞ ዋናው ፓርቲ ስንል አባሉ እና አባሉ ፓርቲ የያዘውን ግብ ሊያሳካ የሚችል ኮሚትመንት ደረጃ እንዲደርስ በርካታ ስራ ሰርተዋል። ይህንንም ነው አሁን ጠንካራ ፓርቲ ለመገንባት በሚደረግ ሂደት ውስጥ እስከዚህኛው ጉባኤ የተከናወኑ ተግባራት ሲገመገሙ ጠንካራ ፓርቲ በመገንባት ሂደት ውስጥ ከፍተኛ ስራ እንደተሰራ ነው ማለት ነው። እዛ ውስጥ የተሰራው የፓርቲዎች ስራ ከፍተኛ እንደሆነ ያሳያል ማለት ነው። በቀጣይም ጠንካራ ፓርቲ መገንባት ተግባር ኮንቲኒየስ ነው ይጠይቃል። ያንን አጠናክሮ መቀጠል ነው ማለት ነው። አጠቃላይ አደረጃጀቱ በተሟላ ሁኔታ በፓርቲ ውስጥ ያለው የሰው ኃይል የማስፈጸም የተሟላ ግንዛቤ እንዲይዝ በመንግስት በሚወርዱ የተለያዩ ኢኒሼቲቭ ስራዎች ላይ
ዋነኛ ተሳታፊና ግንባር ቀደም እንዲሆን ልዩና መሰረተ ልማትን በመፈጸም ጠንካራ ፓርቲ ጠንካራ